ማይ ውስጥ 3 ቀን ነው የምቆየው ቢሆንም ቋርፍ የሚባል ምግብ አለ ከዛ ውጭ እህል አይሻገርም እና ይሄን ምን ላድርገው ማይ እዚሁ ቁጭ አድርገው ግን ኃጢያትም አይሻገርም ነው ያለው አዎ ኃጢያት አይሻገርም እንዴት እንደ ካባ ወልቆ ነው የሚቀረጽ በሽ እህልም ኃጢያት ጌታችን ብሏታል እሺ ወይ በልቼው ልሂድ እንዴ አይ እና ከዚህ ብሻገር እኔ ኃጢያቴ አብሮኛ አይሄድም እንደ ካባ ወልቆ ነው እዚሁ ላይ የሚቀረጽ ከፋር ገበጅህ ታምር ነው ገዳም ላይ ረድኤት በረከት ገበየ ልጆችህ በገዳም ውስጥ የሥጋ ፈውስ አገኛለሁ ብሎ የሚመጣበት አይደለም ዋልድባ ደዌ ተቀብዬ መከራ ተቀብዬ ክብር አገኛለሁ ተብሎ የሚመጣበት እንደ ካባ ወልቆ ነው እዚሁ ላይ የሚቀረጽ ይሄን አስደናቂ በረከት ለማግኘት ግን 3 ሰዓት ተኩል ሙሉ በእግራችን መጓዝ ነበረብን ያው ዋልድባ ገዳም ሲባል ብዙዎቻችን ከልጅነታችን ጀምሮ እየሰማን እየጓጓን እየተመኘን ያደግንበት ገዳም ነው በጣም ሩቅ እንደሆነ ይነገራል ከአዲስ አበባ 895 አካባቢ ኪሎ ሜትር ነው በረሃ እንደሆነ ይነገራል የእግር መንገዱ አሁን ከ1 ሰዓት ተኩል እስከ 2 ሰዓት ይፈጃል በጣም ሩቅ ነው ወለተ ማርያም መጀመሪያ እዚህ ሳትሆን ሶቃር ነበር እናቷ ይዛ የመጣች እሺ አቀውና እናቷ ገላ ቱል ስትል አይቻታለሁ እሺ እናቷም ያው ብዙ ጊዜ መጣ ልውሰድሽ ትላታለች እኔ አልሄድም ነው የምትለው ሸሽጉኝ ነው የምትለው እርግጥ እማሆይ ወለተ ማርያምን አሳምኖ ከዚህ ገዳም እንዲወጡ ለማድረግ ቀላል እንዳልሆነ እናታቸው ነግረውኛል ምክንያቱም ካንዴም 3 የሞክረውት ነበር ይችት የታለች ወልደ ገብርኤልቻት የታለች ትልልቅ ሰው ነው የሚታየው በነገራችን ላይ ዛሬ ተአምር ነው ማለት ከቀኑ 7 ሰዓት ይሄ በራ በጣም የሚያቃጥል ፀሐይ ነበር እግዚአብሔር ይመስገን ዛሬ ለኛ ደመና ነው ሳንቃጠል እንገባ እግዚአብሔር ፈቅዶልናል ማለት ክብር ምስጋና ይድረሰው ብዙ እናቶች ሰሌን ይዘው የሚመጡ አሉ ለምን ዳልሻ በተለይ ዋልድባ ዳልሻ በሽታዋ ብዙ ስለሆነ ለብዙ ገዳማት የሰይፍ ቃል ኪዳን ሲሰጠው ይሄ በሰይፉ ፈንታ 44 ደዌ ይሁን ብሎ ተሰጥቶታን ቦታው እና የሚመጡ እናቶች የሞት ቦታ ነው ብለው ሰሌን ይዘው ይመጣሉ በፊት በክረምቱ እስከ 27 እስከ ምናምን ድረስ ሬሳ በተለይ ክረምት ነው የሚሞተው ሰው ሲሞት ሲያዩ እርሱ አይፈሩ የመጣበት ዓላማ አይደለ እንዴ ቢሞትም ቅናት ይመስልክሳቸዋል እናቶች የዋልድባን አፈር አገኘ የመጣበት ዓላማ ተሳካ ብሎ እንጂ የሚያለቅሱት የሱሙ አስለቅሰንም እድለኛ ነው የሚባለው እድለኛ ነው ታድሉ እኔንም ወሰደኝ እኮ ነው የሚሉ ጥላኛ አትራስ ከተለኝ ነው የሚሉ እንጂ ለምን ሞተክብኝ ለምን ፈረጥክብኝ እዚህ ቦታ ይሄ እናቶችና አባቶች ያው በተለያየ ገዳም ሆነው በቀን አንድ ጊዜ መራራ ቋርፍ የሚባል ነገር እየበሉ እግዚአብሔርን የሚለምኑበት በጣም ትልቅ ገዳም ነው ጸጥ ያለ ጫካ ነው ጸጥ ያለ እዚህ ነው ቋርፍ መንቀምሰው ቋርፍ ምንድነው ምን ይመስላል በአይናችን እናያለን ትልልቅ አጸዶች ነው ያሉት በጣም ትልልቅ ዛፎች በዚህ በኩል ትልልቅ ዛፎች አሉ እንደ በረሃነቱ አይደለም ቅስቅስ ያለ ጫካ ነው እዚህ ጋር ከዚህ ወጣ ሲባል በጣም ሳት ነው ህርመት ይዘው ልጆቹ በሙሉ ቋርፍ ነው ዘወትር የሚበሉ የጣመ የላማተን ዮርዳኖስ ጸበል ምግብ ሆነልን ቋርፍ የሚዘጋጀው ጣበሌ ገመሎ ይባላል እነሱ ጣበሌ በመጀመሪያ ይቆፈራል ከተቆፈረ በኋላ ይቀቀላል ተቀቀለ ይደርቃል ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል ከዛ በኋላ በጎተራ ይገባል ያ መስቀለው ለማህበሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 ያው ለቁመተ ስጋ ነው ብዙም ጉልበት የለውም
መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። ልቅመሰው እስቲ እኛ ከተማ ላይ ስማችን እንዲታወቅ በጣም እንፈልጋለን። እናንተ ደግሞ ገዳም ስትመጡ ስማችሁን ቀይራችሁ ሰው እንዳያውቃችሁ ተሸፋፍናችሁ አጎንብሳችሁ ነው መታወቅ አትፈልጉም? እግዚአብሔር ይወቅ እንጂ ከሰው መታወቅ ምንም ዋጋ የለው። እግዚአብሔር ብቻ ነው። ሰው ቢያውቀኝ ምንም ማገኘው ነገር የለኝም። አትንገሩት ያውቀኛል፣ አትንገሩት ያውቀኛል። ትንሽ ቆይታ ወደዚህ መጣች። አራው በስማ አሁን እቺ ገዳም ትገባለች ብዬ ግርም ብሎኝ ተወኩት። አዛዝም በደቂቃ ፍትላክ ብላ አደገች። ህፃን ወለተ ማርያም ለሁላችንም ታሪክ ናት። ከምን ጠብቆ በላይ ነው ሆነ ያገኘናት። ለምን ልጅቱ የህፃን አዋቂ ናት። እንደሚችል ሰው ላግዛችሁ ብዬ ተቀብዬ እኮ ነው ይሄን ሳኔል መልሼ ደግሞ እንኩ ለማለት አፈርኩኝ። ልጅ እንደመሆኔ ማገዝ ግዴታዬ ነው፣ ግን አልቻልኩም። ልቅመሰው ልቅመሰው አባ ምንም አይለኝም። ምንም አይል የአባቶችን አለ መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና ቅርቤ ቁምጣጤ ደሞልቅ መራራስኩነቹ ይሄ መልሳል አባ እንግዲህ ካልተቻለ መልሶ ወይ አልቻልኩም። ይሄን ደግሞ ቅመሰው ይቅርብኝ አባቴ። ይሄኛው እንደዚህ የሆነ ይብስ የለ? አዎ ይሄ ይበሳል። ይሄኛው አልቻልኩኝም አባ። ሞክረው ትንሽ በምን ልዋጠው? ውሃ አለ እንዴ አባ? ውሃ እናምጣለን። መዋጫ ውሃ ከኔና ይዋጥ የለም። መድኃኒት ቶሎ እንኳን ይሄ የነፍስ መድኃኒት ነው። ልክ የስጋ መድኃኒት መራራ ይዋጣል። ይሄ እኮ የነፍስም የስጋ መድኃኒት ነው። የአባቶቻችን በረከት ነው። ገዳም ማለት እንጨት ለቀማ አለ፣ ቁፋሮ አለ፣ ውሃ ቅጂ አለ። በጣም ብዙ ስራ ነው ያለ። እናቶች ያዛሉ። በዚህ ውጣ ወታደር ማለት ይቻላል። በቃ ምን ነው ማለት አንደኛ እንደውም ወታደር ነው። በቃ በዚህ ዳ በዚህ ውጡ እሺ። መከራ ያስተምራል፣ ብዙ ትዕግስት ያስተምራል፣ ትትና ያስተምራል። አረ ብዙ ነገር ነው ያስተምር ገዳም።